ኢትዮጵያ ከላይ ተፈቅዶላታልና ትበለጽጋለች። ኢትዮጵያ የፈጣሪዋ ደጆች ተከፍተውላታልና ግስጋሴዋን ትቀጥላለች። ኢትዮጵያ በእኛ እውቀት፣ በእኛ ጥበብ፣ በእኛ ችሎታ ሳይሆን በፈጣሪ ቸርነት በዜጎቿ ትጋት ከጀመረችው የብልጽግና ጉዞ ሊያቆማት የሚችል የለምና ፈጣሪዋን እያመሰገነች ፈጣሪዋን ባገኘችው መድረክ ሁሉ እንደ ጥንቱ ከፍ ከፍ እያደረገች የብልጽግና፣ የፍቅር፣ የሰላም ጉዞዋን ትቀጥላለች። ኢትዮጵያን ከብልጽግና ማቆም የሚቻለው ኃይል የለም ስንል ብልጽግናን ተማምነን ሳይሆን ወታደሮቻችንን ተማምነን ሳይሆን ይህን አስደናቂ ዓለም የፈጠረ ሁሉን ቻይ የሆነ በማንም የማይሸነፍ ታላቅ አምላክ እንዳላት በማመን ነው።